የመካከለኛው ምስራቅ የጂኦፖለቲካው ድማ በማንኛውም ቅጽበት ሊፈነዳ በተዘጋጀ የባሩድ በርሜል ላይ ተቀምጧል። ይህ የኃያላኑ የሞት ሽረት ሽኩቻና ፍጥጫ ዓለምን ወደማይቀለበስና እጅግ ውስብስብ ወደሆነ አዲስ የታሪክ ምዕራፍ እያሸጋገራት ይገኛል። የዓለምን የደህንነት ተቋማት እንቅልፍ የነሳውና የምዕራባውያንን የስለላ ግምገማዎች አፈርድም ያበላው የቴህራን አስደንጋጭ ወታደራዊ ዝላይ የዚህ አዲስ የጦርነት አውድማ ማጠንጠኛ ሆኗል። በተለይም ኢራን ራሷን አሜሪካን በቀጥታ በገዛ መሬቷ ላይ መምታት የሚችሉ እስከ 15000 የሚደርሱ አህጉር አቋራጭ ባሊስቲክ ሚሳይሎችን ለጦርነት ማዘጋጀቷ የውጥረቱን መጠን ከትንበያው ሁሉ የበላይ አድርሶታል። አሜሪካና እስራኤል የኢራንን አቅም አሽመድምደናል በሚሉበት የፕሮፓጋንዳ ጦርነት መሃል ቴህራን የአንድን ሀገር ፍላጎት በጦር መሳሪያ ማሸነፍ አይቻልም የሚል ጠበባዊ መልእክትን በማስተላለፍ ከምድር በታች እጅግ ጥልቅ በሆነ ስፍራ የገነባቻቸውን ግዙፍና ሚስጥራዊ ሚሳይልና የድሮን ማምረቻ ማዕከላትን ለይታ በማብቃት ጠላቶቿን በስነ ልቦናዊ ጦርነት ክፉኛ ረታለች። የኢራን የማጥቃት አድማስ በባህላዊ የጦር ሜዳ ላይ ብቻ የተገደበ አይደለም። ቴህራን ዋሽንግተን ያወጀችባትን የኢኮኖሚ የጥፋት ቀን ተከትሎ ከአሜሪካ የኢኮኖሚና ወታደራዊ ዘመቻ ጋር የሚያበር ማንኛውም ጎረቤትም ሆነ የሩቅ ሀገር እንደ ቀጥተኛ ጠላትና ህጋዊ የጥቃት ኢላማ እንደሚቆጠር የማያሻማና ቁርጥ ያለ ማስጠንቀቂያን ሰጥታለች። ይዛቻ በቃላት ብቻ የተወሰነ ሳይሆን የኔቶ አባል በሆነችው ብሪታንያ ብሔራዊ ኤሌክትሪክ ኃይል ማከፋፈያዎችና የጤና ተቋማት ላይ በተፈጸመው ስውርና አውዳሚ የሳይበር ጥቃት በተግባር ተረጋግጧል። በተጨማሪም የአሜሪካ የጦር አውሮፕላኖችን ያስተናገደችው ቡልጋሪያ በኢራን ኢላማ ውስጥ መግባቷ እንዲሁም በአሜሪካ ስትራቴጂካዊ የጦር ሰፈር ዲያጎ ጋርሺያ አቅራቢያ ማንነታቸው ያልታወቁ የኢራን ድሮኖች ማንዣበባቸው ጦርነቱ ከመካከለኛው ምስራቅ አሸዋማ በረሃዎች ተነስቶ የአውሮፓን አህጉርና የዓለምን ውቅያኖስ በከፍተኛ ሽብር ውስጥ ወደ መክተት መሸጋገሩን አጉልቶ ያሳያል። በሌላኛው የጦርነቱ ትይዩ ግንባር እስራኤል ከውጭ ጠላቶቿ ጋር ከምታደርገው ፍልሚያ ይልቅ ከውስጥ በሚንተከተክ የፖለቲካ እሳተ ገሞራ ክፉኛ እየታመሰች ትገኛለች። በመቶ ሺዎች የሚቆጠሩ እስራኤላውያን በቴል አቪቭ አደባባዮች በመትበብ መሆን ወይንም አለመሆን የሚል መፈክርን አንግበው የጠቅላይ ሚኒስትር ቤንያሚን ኔታንያሁን አስተዳደር ጦርነቱን በማራዘም የሀገሪቱን ደህንነት አደጋ ላይ ጥሏል በማለት ከስልጣን እንዲወርዱና አስቸኳይ ምርጫ እንዲካሄድ ከፍተኛ የፖለቲካ ማዕበልን ፈጥረዋል። በኢትዮጵያም የጦርነት ነጋሪት ዳግም እየተጎሰመ ባለበት በአሁኑ ወቅት ቤተሰብን በከፍተኛ ድንጋጤ ውስጥ የከተተው አዲሱ አስገዳጅ የወጣቶች አፈሳ የሀገሪቱን ፖለቲካዊ ትኩሳት ወደ አዲስ የውጥረት ምዕራፍ አሸጋግሮታል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለማችን የፖለቲካና ወታደራዊ ትኩሳት ማዕከል በሆነው በመካከለኛው ምስራቅ የኃያላኑ ፉክክርና የጂኦፖለቲካ ሽኩቻ ወደ አዲስ እጅግ አደገኛና ውስብስብ ምዕራፍ ተሸጋግሯል። ከተለያዩ አቅጣጫዎች የሚመጡት ወቅታዊ መረጃዎች እንደሚያመላክቱት በአሜሪካና በእስራኤል በኩል የሚሰነዘረውን ከፍተኛ ጫና ተከትሎ የኢራን ወታደራዊ አቅምና ስትራቴጂካዊ ተለዋዋጭነት ያልተጠበቀ ደረጃ ላይ አድርሰዋለች። ከሁሉ አስቀድሞ የዓለምን የደህንነት ተቋማት ክፉኛ እያነጋገረ ያለው ጉዳይ የኢራን የረዥም ርቀት ሚሳይል አቅም ነው። ቴህራን እስከ 15000 የሚደርሱ አህጉር አቋራጭ ባሊስቲክ ሚሳይሎችን እያዘጋጀች ነው የሚለው አስደንጋጭ መረጃ የውጥረቱ ማጠንጠኛ ሆኗል። ቀደም ሲል የአሜሪካ የደህንነት ተቋማት ኢራን ወታደራዊ ጠቀሜታ ያለውን አህጉር አቋራጭ ሚሳይል የማምረት አቅም የላትም ብለው ሲያምኑ ቢቆዩም የ2025ቱ የደህንነት ግምገማ ግን ኢራን ከፈለገች እንደ አውሮፓውያን አቆጣጠር በ2035 ይህንን አቅም መገንባት እንደምትችል አመላክቶ ነበር። ሆኖም አሁን ላይ የሚወጡት መረጃዎች ይህንን ግምገማ እጅግ የዘገየና ኢራን ቀድማ አቅሟን ያጎለበተች መሆኑን ያሳያሉ። በከፍተኛ ቴክኖሎጂ የተገነባው ይህ የባሊስቲክ ሚሳይል ፕሮግራም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ብቻ ሳይሆን ራሱ አሜሪካን ጭምር በከፍተኛ ርቀት ሊያስፈራራ የሚችል ግዙፍ አቅም እንዳለው ይነገራል። ኢራናውያን ባለስልጣናት ግድያና ጥቃት የሀገሪቱን ወታደራዊ ግስጋሴ እንደማያስቆመው አበክረው እየገለጹም ይገኛሉ። የአሜሪካና የእስራኤል ጦር በኢራን ላይ የፈጸሙት የተቀናጀ ጥቃት የቴህራንን ወታደራዊ አቅም አሽመድምዶታል ወይስ አላሽመደመደውም የሚለው ጥያቄ ሌላው የክርክር ነጥብ ነው። አሜሪካና እስራኤል የኢራንን ወታደራዊ አቅም ክፉኛ መጉዳታቸውን ቢገልጹም ቴህራን ግን ይህንን ሀሳብ ሙሉ በሙሉ ታጣጥለዋለች። የኢራን መከላከያ ሚኒስትር ቃል አቀባይ ብርጋዴር ጄኔራል ረዛ ታላኢንክ እንደገለጹት 40 ቀናት በፈጀው ጦርነት ወቅት የሀገሪቱ መከላከያ መሳሪያዎች፣ ጥይቶችና ትጥቆች ምርት ከ3 እጥፍ በላይ አድጓል። ቃል አቀባዩ አክለውም ቴህራን በአሁኑ ወቅት የውጭ ጫናዎችን ለመቋቋም የሚያስችል ታላቅ ሀገራዊ ኃይል መገንባቷን በሀገር በቀል ቴክኖሎጂ የተሰሩ የጦር መሳሪያዎችን በአነስተኛ ወጪና በከፍተኛ ፍጥነት በማምረት ላይ እንደምትገኝ አብራርተዋል። በየካቲት 28ቱ ጥቃት ማግስት ኢራን ወደ እስራኤልና አሜሪካ የጦር ሰፈሮች ያስወነጨፈችው የሚሳኤልና የድሮን ዝናብ ሀገሪቱ ጥቃት ቢሰነዘርባትም የመልሶ ማጥቃት አቅሟ እንዳልተነካ በተግባር ያሳየችበት ክስተት ነበር።
ከዚህ ጥቃት በኋላ ለ60 ቀናት የተደረሰው የተኩስ አቁም ስምምነት ነሐሴ 17 ላይ ያለምንም ዲፕሎማሲያዊ መፍትሄ መጠናቀቁን ተከትሎ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወደር የሌለው የኢኮኖሚ ጥፋት ቀን በማወጅ ከባድ የኢኮኖሚ ጦርነትን እንደሚከፍቱ ማስጠንቀቃቸው የሚታወስ ነው። ይህ የትራምፕ የኢኮኖሚ ጥፋት ቀን አዋጅና ተያያዥ የባህር ላይ ማዕቀቦች በቴህራን በኩል ምድር አንቀጥቅጥ የተባለ የከፋ ምላሽ እንዲሰጥበት መንገድን ጠርጓል። የኢራን ብሔራዊ ደህንነት ምክር ቤት ከፍተኛ ኃላፊ ሞሐሰን ረዛይ ዋሽንግተን የምትወስደው ማንኛውም ተጨማሪ እርምጃ አጸፋው እጅግ አውዳሚ እንደሚሆን በአጽንኦት አስጠንቅቀዋል። ረዛይ ባስተላለፉት ጥብቅ መልእክት ኢራን ጦርነቱን የማስፋት ፍላጎት ባይኖራትም የትራምፕ የኢኮኖሚ ጦርነት የሚቀላቀል ማንኛውም ጎረቤት ሀገር ግን እንደ ጠላት እንደሚቆጠር በግልጽ አስምረውበታል። ቴህራን ከነዚህ ሀገራት ጋር በመጀመሪያ በዲፕሎማሲያዊ መንገድ በመነጋገር ከአሜሪካ ኢኮኖሚ ዘመቻ ራሳቸውን እንዲያገሉ የምትጠይቅ ሲሆን ይህንን ወደ ጎን ብለው ከዋሽንግተን ጋር የሚያብሩ ከሆነ ግን ጥቅሞቻቸው ላይ ቀጥተኛ ጥቃት ከመክፈት ወደ ኋላ እንደማትል አሳውቃለች። በዚህም ሆን ተብሎ የነዳጅ ዘይት በሆርሙዝ ባህረ ሰላጤ ብቻ ሳይሆን በሌሎች አማራጭ የኤክስፖርት መስመሮች ጭምር እንዳያልፍ ይደረጋል የሚል ዛቻ የኢራንን የጂኦፖለቲካ ቁማር ስፋትን ያሳያል። በተግባር ሲታይም የአሜሪካ ማዕከላዊ እዝ በሆርሙዝ ባህረ ሰላጤ የዘረጋው የባህር ላይ እገዳ በኢራን የነዳጅ ኤክስፖርት ላይ ያመጣው ተጽዕኖ በቴህራን በኩል ሲታይ እዚህ ግባ የሚባል አይደለም። አሜሪካ የንግድ መርከቦችን አቅጣጫ በማስቀየር የኮሞሮስና የሞዛምቢክ ሰንደቅ ዓላማ ያነገቡትን በመፈተሽና ትዕዛዝ የጣሱትን በማሰናከል እገዳውን በተግባር ለማዋል ብትሞክርም ኢራን ግን እገዳው በጸናባቸው ወራት ውስጥ ብቻ ከ70 ሚሊዮን በርሜል በላይ ነዳጅ መሸጥ መቻሏን በኩራት አሳውቃለች። ከዚህ የኢኮኖሚ ሽኩቻ ባሻገር የኢራን ወታደራዊ ኢንዱስትሪ አሜሪካና አጋሮቿን ክፉኛ እያስገረመ ያለው ሌላው ገጽታ ሀገሪቱ የጦር መሳሪያ ምርቷን ከህዝባዊና የግል ሴክተሩ ጋር ያቆራኘችበት አስገራሚ ጥበብ ነው። የኢራን መከላከያ ሚኒስቴር ከ8000 በላይ ከነበሩት የግልና እውቀት ተኮር ኩባንያዎች ጋር ያለውን ትስስር አሁን ላይ ከ9400 በላይ በማድረስ በአንድ ዓመት ውስጥ ብቻ የ20 በመቶ እድገት የታየበት ግዙፍ ሀገራዊ የጦር መሳሪያ አቅርቦት ሰንሰለትን ዘርግቷል። ይህ ዩኒቨርሲቲዎችን የምርምር ተቋማትንና የንግድ ኢንዱስትሪውን ያቀፈው ሰፊ መረብ ኢራን ዘመናዊ ጦር መሳሪያዎችን ከውጭ ተቀናቃኞቿ በ10 እና በ20 እጥፍ ርካሽ በሆነ ዋጋ እንድታመርትም አስችሏታል። በአንጻሩ በዋሽንግተን የኃይል ኮሪደሮች ውስጥ ያለው እውነታ ከዚህ የተለየና ፈታኝ ሆኖ ብቅ ብሏል። የአሜሪካ ጦር ኃይሎች በኢራን ላይ የሚከፍቱት ዘመቻ የራሳቸውን የመከላከያ አቅም እያሟጠጠው መሆኑ ተጋልጧል። ከፍተኛ የጦር አዛዦች በተለይም የጋራ ጦር ኃይሎች ኤታማዦር ሹም ጄኔራል ዳንኬን አሜሪካ ከኢራን ጋር የምታደርገው የተራዘመ ጦርነት ምክንያት የፓትሪዮት ሚሳይሎች አየር መከላከያ ክምችቷ ክፉኛ እያሽቆለቆለ መምጣቱን ለዋይት ሀውስ አስጠንቅቀዋል። ማዕከላዊ ዙን የሚመሩት አድሚራል ብራድ ኩፐር በበኩላቸው የኢራን የባህር ላይ ማጥቃት አቅም በመዳከሙና የተመደቡት ወታደራዊ ኢላማዎች በመሟጠጣቸው ኦፕሬሽን ኤፒክ ፍሮ የተሰኘው ዘመቻ ተጨማሪ የአየር ድብደባ ማካሄዱ ትርጉም አልባ መሆኑን በመግለጽ ጥቃቱ እንዲቆም ሞግተዋል። ምንም እንኳን ፕሬዚዳንት ትራምፕ የጦር መሳሪያ እጥረት ገጥሞናል የሚለው የዎል ስትሪት ጆርናል ሪፖርት ሐሰተኛ ነው፣ ከማንም ሀገር የበለጸገና የሚያስፈልገንን ያህል ክምችት አለን በማለት ቢያጣጥሉትም በፔንታጎን ውስጥ የተፈጠረው ይህ የሎጂስቲክስና የስትራቴጂ ስጋት ዋሽንግተን በኢራን ላይ የምትወስደው ቀጣይ እርምጃ እንድታጤን አስገዳጅ ሁኔታን ፈጥሮባታል። ይህንኑ ክፍተት የተረዳችው ቴህራን በሞሐሰን ረዛይ በኩል በሰጠችው መግለጫ ትራምፕ ከኒኩለር ደህንነት ይልቅ የኒኩለር አለመረጋጋትን እየፈጠሩ ነው በማለት ወቀሳዋን አቅርባለች። ረዛይ አክለውም ኢራን የዓለም አቀፉን የኒኩለር ጦር መሳሪያ ስርጭት መከላከል ስምምነት ህጎች አክብራ የቆየች ሀገር ብትሆንም ይህ ያልተገባ ጫና ከቀጠለ ግን አቋሟን እንድትቀይርና ምርጫ ወደ ማጣት ልትገፋ እንደምትችል ከወዲሁ ፍንጭን ሰጥተዋል። የአሜሪካ የኢኮኖሚ ማዕቀብ ዛቻ በኢራን በኩል እጅግ የከረረና አደገኛ ምላሽን አስከትሏል። የኢራን ከፍተኛ ባለስልጣናትና የፓርላማ አባላት ሀገሪቱ ከኒኩለር ጦር መሳሪያ ስርጭት መከላከል ስምምነት ራሷን እንድታገል በይፋ መጠየቅ ጀምረዋል። አሜሪካ በኢራን ላይ የፈጸመችውን ጥቃት እንዲሁም የሀገሪቱን ጠቅላይ መሪና ወታደራዊ አዛዦች መገደልን ዋቢ በማድረግ ኢራን በዚህ ስምምነት ውስጥ መቆየቷ ምንም ትርጉም እንደሌለው ይከራከራሉ። ይህ እውን ከሆነ የዓለምን የደህንነት ስጋት ወደ ለየለት የኒኩለር ጦር መሳሪያ ፉክክር የሚቀይረውም ይሆናል። ይባስ ብሎ በአሁኑ ወቅት ኢራን ወደ 900 ፓውንድ እና እስከ 60 በመቶ የበለጸገ ዩራኒየም እንዳላትም ይገመታል። የኢራን ወታደራዊ መዋቅር ከጥቃት የመከላከል አቅሙን ለማሳየት ሌላ አስገራሚ እርምጃን ወስዷል። የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጄኔራል አሊ አብዱላሂ አሜሪካና እስራኤል የኢራንን የጦር መሳሪያ ማምረቻዎች አውድመናል ብለው ከሰጡት መግለጫ በኋላ ሚስጥራዊ የሆኑና ከምድር በታች እጅግ ጥልቅ በሆነ ስፍራ የተገነቡትን ግዙፍ የሚሳይልና የድሮን ማምረቻ ማዕከላትን ለይታ አብቅተዋል። እነዚህ ከምድር በታች ያሉ ምሽጎች በአየር ጥቃቱ በቀላሉ ሊወድሙ የማይችሉና የኢራንን ቀጣይነት ያለው የጦር መሳሪያ ማምረትን የሚያረጋግጡ ናቸው።
ትዕይንት ቴህራን የአንድን ሀገር ፍላጎት በጦር መሳሪያ ማሸነፍ አይቻልም የሚለውን መልእክት ለዋሽንግተንና ቴል አቪቭ ያስተላለፈችበት ጥበባዊ ወታደራዊ ስነ ልቦናዊ ጦርነት ነበር። በአውደ ውጊያ ስልት በኩልም ኢራንና አጋሮቿ ከፍተኛ መሻሻልን አሳይተዋል። እስላማዊ ቤታዊ ዘብ የአሜሪካን የተደራረበ የአየር መከላከያ ስርዓት ጥሶ መግባት የሚችል አዲስ ስልትን ነድፈዋል። በተለይም በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ የተፈጸመውንና 3 አሜሪካውያን ወታደሮችን ለሞት የዳረገውን ጥቃት ተከትሎ የኢራን አዳዲስ ሚሳኤሎች በረራ ላይ ያሉ አቅጣጫቸውን የመቀየርና ራዳርን የማለፍ አስገራሚ ቴክኖሎጂ የታከለባቸው መሆኑ ታውቋል። በተጨማሪም ርካሽ የሆኑ የአጥፍቶ ጠፊ መንጋ ድሮኖችን ከባሊስቲክ ሚሳኤሎች ጋር በማቀናጀት በአንድ ጊዜ በርካታ ጥቃቶችን በመሰንዘር የጠላትን የአየር መከላከያ ስርዓት ማጨናነቅ የኢራን ዋነኛ ወታደራዊ ዶክትሪንም ሆኗል። ከዚህ የወታደራዊ ቴክኖሎጂና የአውደ ውጊያ ስልት ሽግግር ጎን ለጎን የኢራን የማጥቃት አድማስ ባህላዊውን የጦር ሜዳ አልፎ ወደ ሳይበር ምህዳር እጅግ አደገኛ በሆነ ፍጥነት እየተስፋፋም ይገኛል። የብሪታንያ የስለላ ተቋማትና የአሜሪካ የሳይበር ደህንነት ኤጀንሲዎች እንዳረጋገጡት ከሆነ በዩናይትድ ኪንግደም ብሔራዊ የኤሌክትሪክ ኃይል ማከፋፈያዎች፣ የውሃ መሰረተ ልማቶችና የጤና ተቋማት ላይ የተሰነዘሩት ያልተጠበቁ የሳይበር ጥቃቶች በቀጥታ ከቴህራን የሚዘወሩ ናቸው። በተጨማሪም በህንድ ውቅያኖስ እምብርት ላይ በምትገኘውና አሜሪካ ስትራቴጂካዊ የቦምብ ጣይ አውሮፕላኖችን በምታሰፍርባት የዲያጎ ጋርሻ የጋራ ጦር ሰፈር ላይ ማንነታቸው ያልታወቁ የረዥም ርቀት ድሮኖች መብረራቸው የኢራን የስለላና የማጥቃት ክንድ ምን ያህል እንደተለጠጠ የሚያሳይ ትልቅ ማሳያ ሆኗል። ይህንኑ ስጋት ይበልጥ የሚያጠናክረው የእስላማዊ ቤታዊ ዘብ ቃል አቀባይ ብርጋዴር ጄኔራል ሆሴ ሞሂቢ የሰጡት መግለጫ ነው። እንደ ቃል አቀባዩ ገለጻ አዲሶቹ የኢራን ሚሳኤሎች ከተወነጨፉ በኋላ በአየር ላይ ኢላማቸውን የመቀየርና የጠላትን የአየር መከላከያ ስርዓት በማታለል የማለፍ አስገራሚ ቴክኖሎጂ ታጥቀዋል። ይባስ ብሎም የኢራን መንፈሳዊ መሪ ተወካይ የሆኑት አብዱል ነቢ ሙሳፊድ ሀገሪቱ የሚሳኤሎቿን የማምጠቅ አቅም እስከ 15000 ኪሎ ሜትሮች ለማሳደግ መዘጋጀቷን ማወጃቸው አሜሪካን በቀጥታ በራሷ መሬት ላይ የመምታት ስጋትን ከንድፈ ሐሳብ ወደ ገቢራዊ እውነታ ያሸጋገረ የጂኦፖለቲካዊ ርዕደ መሬት ሆኗል። በእስራኤል በኩል ያለው ግምገማም ከጊዜ ወደ ጊዜ እየተቀየረ መጥቷል። ቀደም ሲል የእስራኤል መከላከያና የደህንነት ተቋም ሞሳድ የኢራንን ሚሳኤል ማምረቻዎች በማውደም የቴህራንን አቅም ለዓመታት ወደ ኋላ እንደመለሱት በልበ ሙሉነት ተናግረው ነበር። ሆኖም ከጥቂት ወራት በኋላ በወጡ መረጃዎች መሰረት ኢራን በአስደናቂ ፍጥነት የወደሙባትን ማምረቻዎች መልሳ በመገንባት ስትራቴጂካዊ መሳሪያዎቿን በተለያዩ ስፍራዎች በመበተንና ከምድር በታች ወዳሉ ዋሻዎች በማስገባት የተስፋ መቁረጥን ጽንሰ ሀሳብ ገልብጣለች። ይህ የኢራን ፈጣን የማገገም አቅም በእስራኤል ወታደራዊ እዝ ውስጥ ከፍተኛ የሆነ ድንጋጤን ፈጥሯል። የኢራን ሚሳኤሎች ከ1300 ወደ 2500 ከፍ ማለታቸው የእስራኤልን የቅድመ መከላከል ጥቃት ስትራቴጂ ውድቅ ያደረገና ቀጣዩ ጦርነት እጅግ አውዳሚ እንደሚሆን አመላካችም ሆኗል። በሌላ የዲፕሎማሲና የደህንነት ግንባር በኳታር በሚገኘው የአሉደይድ የአሜሪካ የአየር ኃይል ሰፈር ላይ የተፈጸመውን ጥቃት ተከትሎ የወደቁት የኢራን ሱ-24 የጦር አውሮፕላኖችና አብራሪዎቻቸው ጉዳይ አዲስ ውጥረትን ፈጥሯል። ኢራን ኳታር 3 ፓይለቶቿን አግታ ይዛለች በማለት አስቸኳይ እንድትለቅ ስትጠይቅ፣ ኳታር በበኩሏ ፓይለቶቹ የኳታርን አየር ክልል ጥሰው በመግባት ጥቃት በፈጸሙበት ወቅት የተያዙ መሆናቸውን በመግለጽ ጉዳዩን ህጋዊ የምርመራ ሂደት አድርጋ አቅርበዋለች። የዓለም አቀፉ የቀይ መስቀል ኮሚቴ በጉዳዩ ላይ ጣልቃ እንዲገባ ኢራን ብትጠይቅም የኳታር መንግስት የአሜሪካን የጸጥታ ስጋት በማገናዘብ የኢራንን የልዑካን ቡድን ለመቀበል ፈቃደኛ አልሆነችም። በሌላኛው የጦርነቱ ትይዩ ግንባር እስራኤል ከውጭ ጠላቶቿ ጋር ከምታደርገው የሞት ሽረት ትግል ባልተናነሰ ከውስጥ በሚንተከተክ የፖለቲካ እሳተ ገሞራ እየታመሰች ትገኛለች። በቴል አቪቭ አደባባዮች በየሳምንቱ የሚተሙት መቶ ሺዎች የጠቅላይ ሚኒስትር ቤንያሚን ኔታንያሁን አስተዳደር ጦርነቱን በማራዘም የሀገሪቱን ደህንነት አደጋ ላይ ጥሏል በማለት አስቸኳይ ምርጫ እንዲካሄድና የጋዛው ጦርነት እንዲያበቃ አጥብቀው እየጠየቁ ይገኛሉ። መሆን ወይንም አለመሆን የሚሉ መፈክሮችን ያነገቡት እነዚህ ሰልፈኞች መንግስት የዜጎችን አመኔታ ማጣቱንና ኔታንያሁን የሚገዳደሩ እንደ ቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት ያሉ ተቀናቃኞች የፖለቲካውን መድረክን እያሸነፉ መምጣታቸውን ያሳያል። የህዝቡ ቁጣ ያነጣጠረው በጦርነቱ ላይ ብቻ ሳይሆን ወደፊት ጋዛን መልሶ መገንባትና የጠፋውን ሀገራዊ መተማመን በመመለስ ላይ በመሆኑ ይህ የውስጥ መከፋፈል የእስራኤልን ወታደራዊ የውሳኔ አሰጣጥና የጦር ካቢኔውን ጥንካሬ ክፉኛ እየፈተነው ይገኛል። ይህ የእስራኤል የውስጥ ፖለቲካ ስብራት በዓለም አቀፉ የዲፕሎማሲ መድረክ ላይ ሀገሪቱ ከገጠማት ታይቶ የማይታወቅ መገለል ጋር ሲደመር ቀውሱን ይበልጡ ስብስብ አድርጎታል። በተለይም ቱርክ በእስራኤል ላይ የከፈተችው የዲፕሎማሲና የህግ ጦርነት ኔታንያሁን ዓለም አቀፍ ጫና ውስጥ ከቷቸዋል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋንና የውጭ ጉዳይ ሚኒስትሩ ሀካም ፊዳን እስራኤል በጋዛ እየፈጸመች ነው ያሉትን የዘር ማጥፋት ወንጀል በማውገዝና ለፍልስጤማውያን የሰብአዊ እርዳታ ጭኖ ሲጓዝ በነበረ የሲቪል መርከብ ላይ የተወሰደውን እርምጃ በመቃወም በኔታንያሁ ላይ ዓለም አቀፍ የእስር ማዘዣ እንዲወጣ ከፍተኛ ግፊትን እያደረጉ ነው። ቱርክ ከግብጽ ጋር በመተባበር በዓለም አቀፉ የወንጀለኞች ፍርድ ቤት በኩል የጀመረችው ይህ የህግ ማነቆ የእስራኤል ከፍተኛ ባለስልጣናት ወደ ውጭ ሀገራት የሚያደርጉትን ጉዞ የገደበና ምዕራባውያን አጋሮቻቸውን ሳይቀር በከፍተኛ የሞራልና የፖለቲካ ውጥረት ውስጥ የከተተ ስትራቴጂካዊ ጫና ሆኗል።
ከዚህ ውስብስብ ቀውስ ጎን ለጎን የመካከለኛው ምስራቅ የጂኦፖለቲካ ካርታ በአዲስ መልክ እየተሳለ ይገኛል። ሳውዲ አረቢያ፣ ቱርክና ፓኪስታን የመካ የጋራ መከላከል ስምምነት በተባለ አዲስ የጸጥታ ጥምረት ውስጥ የተፈራረሙ ሲሆን የዚህ ስምምነት ዋነኛ ዓላማ በአንደኛው ሀገር ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ የሚቆጠርበት ነው። እጅግ አስገራሚው ክስተት ደግሞ ይህ አዲስ ጥምረት ለኢራን የእንኳን ደህና መጣ ጥሪ ማቅረቡ ነው። ኢራን ይህንን ግብዣ ከተቀበለች ሱኒና ሻ የሚባለውን የዘመናት የታሪክ ክፍፍል በመሻገር እስራኤልንና አሜሪካን በቀጠናው ላይ በከፍተኛ ሁኔታ ሊገዳደር የሚችል ታላቅ ኃይልን ይፈጥራል። የፖለቲካ ርዕደ መሬት አሜሪካ መካከለኛው ምስራቅ ያላትን የበላይነት አደጋ ላይ የሚጥል ትልቅ ስትራቴጂካዊ ሽግግር ነው። ወደ ኢኮኖሚው ጦር አውድማ ስንመለስ ትራምፕ የኢኮኖሚ ጦርነቱን የተቀላቀለ ማንኛውም ሀገር የኛ ጠላት ነው በማለት የዓለም ሀገራት ከኢራን ጋር የንግድ ግንኙነት እንዳያደርጉ ቢያስጠነቅቁም በኢራን ብሔራዊ ደህንነት ምክር ቤት ጸሐፊ መዋሰር ረዛይ በኩል የተሰጠው ምላሽ እጅግ የከረረ ነበር። ረዛይ እንዳሉት ጎረቤት ሀገራት የአሜሪካን የኢኮኖሚ ማዕቀብ ከተባበሩ አንዲት ጠብታ ነዳጅ ከሆርሙዝ ባህረ ሰላጤም ሆነ ከፋርስ ባህረ ሰላጤ አታልፍም። ይህ የሆርሙዝ ባህረ ሰላጤ መዘጋት ዛቻ የዓለምን የነዳጅ ገበያ በማናጋት ዓለም አቀፍ የኢኮኖሚ ቀውስን ሊያስከትል የሚችል ከባድ ማስጠንቀቂያ ነው። በአሜሪካ የውስጥ ፖለቲካና ወታደራዊ መዋቅር ውስጥ ደግሞ ሌላ ፍልሚያ እየተካሄደ ነው። የፔንታጎን መሪዎች በሆኑት በመከላከያ ጸሐፊው ፒት ሄግዜትና በጦር ሰራዊት ጸሐፊው ዳን ድሪስኮል መካከል ያለው አለመግባባት የጦርነቱን መዋቅር አናግቶታል። የትራምፕ አስተዳደር በሰራዊቱ ውስጥ የብቃትና የችሎታ መርህን ብቻ አራምዳለሁ በሚል የማህበራዊ ምህንድስናንና የብዝሃነት ፕሮግራሞችን ለማስወገድ ከፍተኛ ጥረትን እያደረገ ይገኛል። በዚህ ሂደትም የጦር ሰራዊቱ ጠቅላይ ኤታማዦር ሹም ጄኔራል ራንዲ ጆርጅን ጨምሮ በርካታ ከፍተኛ ወታደራዊ አዛዦች ከኃላፊነታቸው ተነስተዋል። ይህ የአመራር ለውጥና የውስጥ ባህል ጦርነት በአንድ በኩል ሰራዊቱን ከፖለቲካዊ አጀንዳዎች ለማጽዳት ያለመ ነው ቢባልም በሌላ በኩል ግን አሜሪካ በዓለም አቀፍ ደረጃ እያካሄደች ባለው የጦርነት ዝግጅት ላይ የራሱን የአመራር ክፍተት ፈጥሯል የሚል ትችቶችም አሉ። ይህ የሆርሙዝ ባህረ ሰላጤ ፍጥጫና የኢኮኖሚ ጦርነት ዛቻ በአጋጣሚ የተፈጠረ ሳይሆን ከወራት በፊት የተጀመሩና በአጭር የተቀጨው የዲፕሎማሲያዊ ጥረት መክሸፍ ቀጥተኛ ውጤቶች ናቸው። ባለፈው ሰኔ ወር ላይ ዩናይትድ ስቴትስ እና ኢራን በየካቲት ወር መገባደጃ የተቀሰቀሰውን ግጭት አሊያም ጦርነት ለማስቆም ያለመ የመግባቢያ ስምምነት ተፈራርሞ የነበረ ቢሆንም የሰላም ተስፋው እንደ ንጋት ጤዛ በቶሎ ረግፏል። የዚህ ስምምነት መፍረስ ዋነኛ ምክንያት ደግሞ በስትራቴጂካዊ የሆርሙዝ ባህረ ሰላጤ ላይ በሚኖረው የውሃ ላይ ጉዞና የነጻ አሰሳ መብት ዙሪያ ሁለቱ ሀገራት መስማማት ባለመቻላቸው ነው። ይህን ተከትሎ ፕሬዚዳንት ዶናልድ ትራምፕ የኢኮኖሚ ቁጣ ዘመቻ የተሰኘውንና ታይቶ የማይታወቅ ማዕቀብን በማወጅ ከኢራን ጋር የንግድ ልውውጥ የሚያደርጉ የፋይናንስ ተቋማትና ሀገራትን በሙሉ የኢኮኖሚያዊ ውድመትን ኢላማ አድርገዋቸዋል። በዚህ የአሜሪካ የኢኮኖሚ ቁጣ ዙሪያ የቴህራን ምላሽ የቃላት ጦርነትን ድንበር የተሻገረና አዲስ ወታደራዊ ትርጉምን ያዘለ ነው። አንድ የኢራን ከፍተኛ የጦር መኮንን በሩሲያው የስፑትኒክ የዜና ወኪል በኩል ባስተላለፉት እጅግ የከረረ መልእክት አሜሪካ በኢራን ላይ የጣለችው የሸቀጦች እገዳና የቀጠለው የባህር ላይ ክትትል ከዚህ ቀደም እንደሚታየው እንደ ተራ የኢኮኖሚ ጫና ሳይሆን በእስላማዊቷ ሪፐብሊክ ሉዓላዊነትና ብሔራዊ ደህንነት ላይ የተቃጣ ቀጥተኛ ወታደራዊ ጥቃት አድርገው እንደሚቆጥሩት በይፋ ገልጸዋል። የመካከለኛው ምስራቅ ጦርነት ደመና አድማሱን እያሰፋ በሄደ ቁጥር የአሜሪካ ወታደራዊ ስትራቴጂ ከቀጠናው አልፎ ወደ ምስራቅ አውሮፓ ጠርዝ መለጠጡ የጂኦፖለቲካውን ትኩሳት ይበልጥ አባብሶታል። ዋሽንግተን ከኔቶ እዝ ስር ከነበሩት አውሮፕላኖቿ ሁለቱን በማንሳት እንዲሁም እስከ 8 የሚደርሱ ኬሲ 135 ግዙፍ የአየር ላይ ነዳጅ ጫኝ አውሮፕላኖችንና 250 የሚጠጉ ወታደራዊ አባላትን በማጀብ በቡልጋሪያዋ የቤዝመር አየር ሰፈር አስፍራለች። ይህ ከኢራን ድንበር 2800 ኪሎ ሜትሮች ርቆ የሚገኘው የቡልጋሪያ ወታደራዊ ሰፈር ጉዳይ በሶፊያና በቴህራን መካከል ያልተጠበቀ ዲፕሎማሲያዊ ፍጥጫን ወልዷል። የቡልጋሪያ መከላከያ ሚኒስትርና የአገር ውስጥ ጉዳይ ሚኒስትሮች እንደገለጹት ይህ የአሜሪካ ወታደሮች ስምሪት በሀገሪቱ ፓርላማ በሐምሌ 22 ህጋዊ እውቅናን ያገኘ የጋራ ጦር ሰፈርን የመጠቀም መደበኛ አሰራር መሆኑን በመግለጽ የህዝቡን ስጋት ለማርገብ ሞክረዋል። ለዚህ አዲስ የአውሮፓ ወታደራዊ አሰላለፍ ቴህራን የሰጠችው ምላሽ ፈጣንና የማያወላውል ነበር። የኢራን መንግስት የቡልጋሪያን ጂኦግራፊያዊ ርቀት ከግምት ውስጥ ሳያስገባ ሀገሪቱ የአሜሪካን ነዳጅ ጫኝ የጦር አውሮፕላኖች ማስተናገዷን በወንጀልና በጠባጫሪነት ተባባሪ መሆን ተግባር አድርጎ ኮንኖታል። ይህ ማስጠንቀቂያ የሚያሳየው ኢራን ጦርነት ከተቀሰቀሰ አሜሪካን በቀጥታ ከማጥቃት ባለፈ የትኛውም የዓለማችን ክፍል የምትገኝ ሀገር ለዋሽንግተን ወታደራዊ ድጋፍ ከሰጠች የኢራን ህጋዊ ጥቃት ኢላማ ሆና እንደምትቀጥል ነው። በመጨረሻም ይህ ግዙፍ የጂኦፖለቲካዊና ወታደራዊ ፍጥጫ በየመን የሁቲ ታጣቂዎች በኩል አዲስ የአሲሜትሪክ ጦርነት መልክን ይዟል። ዘመናዊ ጦርነት በግዙፍ በጀቶችና ውድ የጦር መሳሪያዎች ብቻ የማይወሰን መሆኑን ሁቲዎች በተግባር አሳይተዋል። እጅግ ርካሽ በሆኑ ድሮኖች ሚሊዮን ዶላሮችን የሚያወጡትን የአሜሪካን ኤም1 እና ኤ2 ታንኮችን በየመን ማሪብ ግዛት ማውደም መቻላቸው ለዘመናዊ ወታደራዊ ሳይንስ ትልቅ ትምህርትን ሆኗል። የሁቲዎች ጥቃት በታንኮች ላይ ብቻ ያነጣጠረ ሳይሆን በሳውዲ አረቢያ የሚገኙ ስትራቴጂካዊ የነዳጅ ማምረቻዎችንና የአየር ማረፊያዎች ላይ ያነጣጠረ መሆኑ የጦርነቱን አድማ
አድማስ ይበልጥ አስፋፍቶታል። በአጠቃላይ ሲታይ የኢራን ስትራቴጂካዊ ጥልቀት፣ የጦር መሳሪያ ምርት ተነቃቂነት፣ ከምድር በታች ያሉ የተሸሸጉ ምሽጎቿ መብዛትና በቀጠናው ላይ የዘረጋችው የተኪ ጦር መረብ የሀገሪቱን የመከላከልና የማጥቃት አቅም ወደማይታሰብ ደረጃ ደርሶታል። በሌላ በኩል አሜሪካና እስራኤል ያሏቸው የላቀ የአየር ኃይል፣ የቴክኖሎጂ የበላይነትና የኢኮኖሚ ማዕቀብ ዛቻዎች የኢራንን ግስጋሴ ለመግታት ያለሙ ቢሆንም የዓለም የፖለቲካ ትኩሳት ግን ከቀን ወደ ቀን እያየለ የዲፕሎማሲ በሮች እየተዘጉና የመካከለኛው ምስራቅ አድማስ በጦርነት ጭስ እየተሸፈነ ይገኛል። የዚህ ውስብስብ ጂኦፖለቲካዊ ቼዝ ጨዋታ ማብቂያ ምን ሊሆን እንደሚችል ባይታወቅም ቀጠናው ግን በማንኛውም ጊዜ ሊፈነዳ በሚችል የባሩድ በርሜል ላይ ተቀምጧል። በሌላ በኩል በአሁኑ ወቅት የኢትዮጵያ ፖለቲካና የጸጥታ ሁኔታ እጅግ አሳሳቢና ተቃርኖች በሞሉበት የውጥረት ማዕበል ውስጥ ይገኛል። የዚህ ውስብስብ ፖለቲካዊ ትኩሳት አንዱ ማሳያ ከሰሞኑ በአማራ በኦሮሚያና በተለያዩ የሀገሪቱ ክፍሎች በስፋት እየተካሄደ ያለው ሕጋዊ ማዕቀፍ የሌለው የወጣቶች አፈሳ ወይንም አስገዳጅ ወታደራዊ ቅጥር ነው። ምንም አይነት ግልጽ መመዘኛና ልዩነት ሳይደረግ ወጣቶችን በጅምላ እያፈሱ ወደ ወታደራዊ ማሰልጠኛ ካምፖች ማጓጓዝ በወጣቱ ማህበረሰብና በቤተሰቦቻቸው ዘንድ ከፍተኛ ስጋትና ብዥታን ፈጥሯል። የአይነቱ አስገዳጅ ጦርነት ግዳጅ አሰራር ቀደም ሲል በትግራይ ክልል አዋጅ ወጥቶለት በስፋት ሲተገበር የነበረ ቢሆንም አሁን ወደ ሌሎች የሀገሪቱ ክፍሎች መዛመቱ የችግሩን አሳሳቢነት ይበልጥ አጉልቶታል። መንግስት ስለዚህ ሀገር አቀፍ መሰል ዘመቻ የሰጠው ይፋዊና ህጋዊ ማብራሪያ አለመኖሩ ደግሞ ህዝቡን ለከፋ ግራ መጋባት ዳርጎታል። ምንም እንኳን ኦፊሴላዊ ያልሆኑ የክልል ምንጮች ወጣቶቹ ስልጠና ወስደው በአካባቢያቸው በሚሊሻነት የሰላምና ጸጥታ ጥበቃ ስራ እንዲያከናውኑ የታሰበ ነው ቢሉም የፌዴራል መንግስት ዝምታ ግን ይህ አፈሳ ከዚህም የዘለለ ሀገራዊ ጦርነት ዓላማ ሊኖረው ይችላል የሚለውን ጥርጣሬ አባብሶታል። ይህ የጅምላ ወጣቶች አፈሳ በአጋጣሚ የተከሰተ ሳይሆን ከጀርባው ከባድ የጂኦፖለቲካና የጸጥታ ስጋት ያረገዘ መሆኑን አብረው እየተከናወኑ ያሉ ሁነቶች ያሳያሉ። በተለይም በምርጫ ቦርድ ህጋዊ እውቅና የተነሳው ህወሓት ከኤርትራ መንግስትና ከሌሎች አጋር አካላት ጋር በመቀናጀት በፌዴራል መንግስቱ ላይ አዲስ የጦርነት ዝግጅት እያደረገ መሆኑ መገለጹ የጦርነት ነጋሪት ዳግም እየተጎሰመ መሆኑን ያመለክታል። መንግስት በበኩሉ በቂ ኃይል ማሰማራቱንና አስተማማኝ ወታደራዊ ዝግጅት እንዳለው ቢገልጽም መሬት ላይ በየአካባቢው የሚታየው የወጣቶች አስገዳጅ ቅጥር ትክክለኛ ዓላማው አዲሱን ጦርነት ለመመከት የሀገር መከላከያ ደጀን ለማጠናከር ነው ወይንስ የአካባቢን ጸጥታ ለማስጠበቅ የሚለው ጥያቄ ምላሽ አጥቶ የውጥረቱ ዋነኛ አካል ሆኗል። ከዚህ የጦርነት ዝግጅትና የጅምላ ፈሳ ትይዩ እጅግ አስገራሚና የሀገሪቱን ፖለቲካዊ እንቆቅልሽነት በሚያሳይ መልኩ የስውር ድርድር እንቅስቃሴዎችም እየተካሄዱ ይገኛሉ። ከአፋብንና ከኤርትራ መንግስት እውቅናዎች ከቀናት በፊት አዲስ አበባ ገቡ የተባሉት የህወሓት ተደራዳሪዎች ተጨማሪ የልዑካን ቡድን አባላትን በመጠበቅ ምክንያት እስካሁን ድርድሩን አላስጀመሩም። ይሁንና ይህ ተጨማሪ የትግራይ ተደራዳሪ ቡድን ዛሬ ማምሻውን አዲስ አበባ ይገባል ተብሎ መጠበቁ የፖለቲካው መድረክ በአንድ በኩል በህወሓትና በኤርትራ መንግስት ጥምረት የታጀበ የጦርነት ዛቻን ሲያስተናግድ፣ በሌላ በኩል ደግሞ ከትኩሳት ጀርባ የሚደረግ የስምምነት ፍለጋን አቅፎ እንደያዘ በግልጽ ያሳያል። በአጠቃላይ ሲታይ ኢትዮጵያ በአንድ በኩል መንግስታዊ ማብራሪያ በተነፈገውና ቤተሰብን በስጋት በሞላው አስገዳጅ የወጣቶች አፈሳ ውስጥ ስታልፍ፣ በሌላ በኩል ደግሞ የጦርነትና የሰላም ድርድር ተቃርኖች መሃል ተወጥራ ትገኛለች። ይህ ሁኔታም የሀገሪቱን የፖለቲካ አቅጣጫ ወዴት እንደሚያመራው ለመተንበይ አስቸጋሪ አድርጎታል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ